ሻሎም ጸጋና ሰላም ይብዛላችሁ የጌታ ቤተሰቦች እንደምን አላችሁ? የአምላኬ ሰላም ከናንተ ጋር ይሁን። ነገ ዕለተ አርብ ግንቦት 21 ልዩ የሆነ ለሰዎች በትንቢትና በፈውስ የማገለግልበት ቀን ነው። በዚህ በፈውስና የትንቢት ቀን ላይ ሁላችሁም ተጋብዛችኋል። በዕለቱ የተጸለየበትን ጨው ለሁሉም ሰው በነፃ የምናከፋፍል ይሆናል። ጨው ብቻ አይደለም፣ በውሃም ተጸልዮ ለሁሉም ሰው ይሰጣል። የእግዚአብሔር ቃል ሲናገር እንዲህ ይላል፣ ወደ ኤልሳ መጡና ምድራችን መልካም ነች፣ ነገር ግን ውሃው ይጨነግፋል፣ የሰዎችን ስኬት የሰዎችን ጤና ያስጨነግፋል ብሎ ሲነግሩት በማሰሮ ጨው ይዛችሁልኝ ነው አለ። ያን ጊዜ ጨው ይዞ ወደ ምንጩ ሄደና ጣለበትና ከዚህ ቀን ጀምሮ ሞትና ጭንገፋ አይሆንም ተብሎ ወታደሮች ሊገሉ ነበረ። ከወታደር እጅ ስታመልጥ አየሁ። ሚሊተሪ ታውቃለህ? ሚሊተሪ ነበርክ። የወታደር ሰላምታ ስጠው። ያንተ ስራ ምንድን ነው? ፖሊስ ነህ። በጥበቃ ባንክ ላይ ነው አይደለም የምትሰራው? አንቺ በላይ ነሽ በላት እስቲ። አንቺ በላይ ነሽ። ነቃ በይ በላት። ነቃ በይ። ዛሬ ገና እዚህ የመጣ እጁን ከፍ ያድርግ እስቲ። ዛሬ ገና ኦኬ። ደላላዎችን አግኝተህ ደላላዎችን ራስ ደላላ ነው ጣፈ በተጸለየበት ጨው እና ውሃ የተጸለየበትን በነፃ ለሁሉም ሰው የምናከፋፍልበት ይሆናል። ነገ ዕለተ አርብ ግንቦት 21 ከቀኑ 10 ሰዓት ጀምሮ በቮይስ ኦፍ ሚራክል ቤተክርስቲያን እንድትገኙ በጌታ ፍቅር አሳስባለሁ። አድራሻችን ቃሊቲ ኮርኪ ሜድሮክ ፊት ለፊት የኢትዮጵያ ንግድ ባንክ የሚገኝበት ነው። ይህም በእግዚአብሔር ዓይን ቀላል ነው። ሁላችሁንም እጋብዛለሁ። ሻሎም